በሕይወትህ ትልቁ ጠላትህ ያንተ ስህተት ሳይሆን የሰዎች ቀይ ቀለም መሆኑን ያወቅከው መቼ ነበር? ዛሬ አንድ እውነት እነግርሃለሁ። ሰዎች አንተን ለመተቸት ብሩሽ ለማንሳት አይዘገዩም። አንተን ለመርዳት ግን ሁሉም እጃቸውን ይሰበስባሉ። ስራህን ከመጀመር በፊት ይህን የአማኑኤልን ታሪክ ካልሰማህ ነገ ሰዎች አስተያየት የገነባኸውን ህልም አመድ ሊያደርገው ይችላል። አማኑኤል የሚባል አንድ ወጣት ነበረ። ለሳምንታት ለወራት ሌሊቱን ከቀን እየተጋ በአንድ ድንቅ የስዕል ስራ ላይ ተጠምዷል። ይህ ስዕል ለእሱ ተራ ስዕል አይደለም፣ የነፍሱ መስታወት፣ የጥበቡ ማሳያ እንጂ። በመጨረሻም ስራውን አጠናቀቀ። በውጤቱም እጅግ ተደሰተ። ነገር ግን በውስጡ አንድ ስውር ስጋት ነበረው። ሰዎችስ ምን ይሉ ይሆን የሚል ነበር። የራሱን ብቃትና የሰዎችን ምላሽ ለመፈተን አንድ ሐሳብ መጣለት። ስዕሉን ወስዶ ከከተማው እምብርት ላይ በሚገኝና ብዙ ሰው በሚያልፍበት አደባባይ ላይ አቆመው። ከስዕሉ ጎን ደግሞ አንድ ማስታወሻና ብሩሽ አኖረ። ማስታወሻው እንዲህ ይላል: ክቡራን፣ በዚህ መንገድ የምታልፉ በሙሉ በዚህ ስዕል ላይ ስህተት ያለበት ቦታ ካለ እባክዎን በቀይ ቀለም ምልክት ያድርጉበት የሚል ነበር። ቀኑ አለፈ። በመቶዎች የሚቆጠሩ ሰዎች በስዕሉ አጠገብ አለፉ። ሁሉም ሰው የራሱ የሆነ የውበት መለኪያና አስተያየት ነበረው። አንዱ ይህ መስመር መጥፎ ነው ይላል፣ ሌላኛው ቀለሙ እዚህ ጋር አይመጥንም በማለት ብሩሽን ያነሳል። ሌሎች ደግሞ ዝም ብለው ፋሽን ስለመሰላቸው ብቻ ቀይ ቀለም ይቀቡታል። ሁሉም ሰው ለመተቸትና ስህተት ለማውጣት እጅግ ፈጣን ነበር። ምሽት ላይ አማኑኤል የድካሙን ውጤት ለማየት በጉጉት መጣ። ነገር ግን ያየው ነገር ልቡን ሰበረው። ያ ተውቦ የነበረው ስዕል አሁን የለም። በምትኩ በቀይ ቀለም የተለበለበ በምልክት የተሞላና የተበላሸ ሽራ ብቻ ነው ያገኘው። አማኑኤል እዚያው አደባባይ ላይ ተስፋ ቆርጦ ተቀመጠ። እኔ ምንም ሰዓሊ አይደለሁም፣ ለካ ስራዬ ሁሉ ስህተት ነው ብሎ አመነ። የሰዎች አስተያየት የራሱን ተፈጥሯዊ ችሎታ እንዲጠራጠር አደረገው። አማኑኤል በሐዘን ተመትቶ ስዕሉን እንደተሸከመ ወደ መምህሩ ዘንድ አመራ። መምህሩ የዕድሜ ባለጸጋና በጥበብ ዓለም ብዙ ውጣ ወረዶችን ያዩ ሰው ናቸው። አማኑኤል ስዕሉን መሬት ላይ እያስቀመጠ መምህር ሆይ፣ እኔ ሰዓሊ አይደለሁም፣ ለዓመታት የተማርኩት ሁሉ ከንቱ ነበር፣ ይህ ሕዝቡ ስህተቴን አወጣው እያለ ስቅስቅ ብሎ አለቀሰ። መምህሩ ያንን በቀይ ቀለም የተጎሳቆለውን ስዕል በትኩረት ተመለከቱት። ከዚያም ወደ አማኑኤል ዞር ብለው ፈገግ አሉና እንዲህ አሉት: አንተ ድንቅ ሰዓሊ ነህ፣ የጎደለ ግን አንድ ነገር ብቻ ነው። አሁን ወደ ቤት ሂድና ልክ እንደዚሁ አይነት ሌላ ስዕል ሳል አሉት። አማኑኤል ግራ ተጋባ፣ ግን መምህሩን ያከብር ስለነበር ታዘዘ። ለቀጣዮቹ ቀናት አማኑኤል እንቅልፍ አጥቶ ያንኑ ስዕል በድጋሚ ሳለ። ልክ እንደ መጀመሪያው ውብና ማራኪ ነበር። ስዕሉን ይዞ ወደ መምህሩ ዘንድ ሲመለስ መምህሩ እንዲህ አሉት: አሁን ይህን ስዕል ይዘህ ወደዚያው አደባባይ ሂድ፣ ነገር ግን በዚህ ጊዜ ማስታወሻውን ቀይረው። አማኑኤል ስዕሉን አደባባይ ላይ አቆመው። በዚህ ጊዜ ግን ከስዕሉ ጎን ያስቀመጠው ማስታወሻ እንዲህ የሚል ነበር: ክቡራን፣ በዚህ ስዕል ላይ ስህተት ወይም እንከን ካገኙ እባክዎን እዚሁ ባለው ቀለምና ብሩሽ ተጠቅመው አስተካክሉት የሚል ነበር። አማኑኤል ስዕሉን ትቶ ሄደ። የመጀመሪያው ቀን አለፈ፣ ማንም አልነካውም። ሁለተኛው ቀን አለፈ፣ አሁንም አንድም ሰው ብሩሹን አላነሳም። ሳምንታት አለፉ። ያ ድንቅ ስራ ልክ እንደተቀመጠው ምንም አይነት ምልክት ሳይደረግበት በንጽህና ቆመ። ሰዎች ይቆማሉ፣ ስዕሉን ይመለከታሉ፣ ማስታወሻውን ያነባሉ፣ ግን ዝም ብለው ያልፋሉ። አማኑኤል በመምህሩ ንግግር ውስጥ ያለውን ጥልቅ ምስጢር ገና መገንዘብ አልቻለም ነበር። በመገረም ስሜት ውስጥ ሆኖ መምህር ሆይ፣ ለምንድነው መጀመሪያውን ቀን ስዕሉን ያበላሹት ሰዎች አሁን አንድም ስህተት ማረም ያልቻሉት? ሁሉም ነገር እኮ እንደ መጀመሪያው ነው ሲል ጠየቀ። መምህሩ በረጅሙ ተነፈሱና እንዲህ አሉት:
ልጅ ሆይ የሰው ልጅ ተፈጥሮ አንዱና ትልቁ ደካማ ጎኑ እዚህ ጋር ነው። ብዙ ሰዎች በዓለም ላይ የሚታዩትን ጉድለቶች፣ ስህተቶችና ድክመቶች ጠቁም ቢባሉ ፈጣን ናቸው። አፍ አውጥቶ መተቸት አንዳችም እውቀት አይጠይቅም፣ ድካምም የለውም። ነገር ግን አስተካክል ስትለው ያ ሰው ወደ ራሱ ይዞራል። ይህንን ለማረም እኔ ብቃቱ አለኝ ወይ ብሎ ራሱን ይጠይቃል። ያኔ ነው ሁሉም ሰው ወደ ኋላ የሚሸሸው። አማኑኤል ጸጥ ብሎ ያዳምጣል። መምህሩ ቀጠሉ። አየህ አማኑኤል፣ ያንተን ጥበብ በቀይ ቀለም የለባለቡት ሰዎች ያደረጉት አንተን ለማረም ሳይሆን ራሳቸውን የበላይ ለማድረግ ነው። አንተን ዝቅ ማድረግ ለነሱ ቀላል ነበር። እውነተኛው የጥበብ ሰው ግን በሃያሲያን ብሩሽ የሚቀለብ ሳይሆን በራሱ እምነትና ጽናት የሚቆም ነው። አማኑኤል ከዚያች ቀን በኋላ ሌላ ሰው ሆነ። ከአሁን በኋላ የሚሰራቸውን ስራዎች ለሰዎች እውቅና ሲል ሳይሆን ለጥበቡ ፍቅር ሲል ማቅረብ ጀመረ። የሰዎች አሉታዊ አስተያየት ልክ እንደ ደረቅ ነፋስ በጆሮ ያልፋል እንጂ ልቡ ውስጥ አይገባም ነበር። አንድ ቀን ያ ድንቅ ስራው በታላቅ የጥበብ አዳራሽ ውስጥ ለጨረታ ቀረበ። ብዙዎች ያደንቁት ጀመር። በመሃሉ ግን አንድ ሰው ወደ አማኑኤል ቀረብ ብሎ ስዕሉ እጅግ ድንቅ ነው፣ ነገር ግን እዚህ ጋር ያለው መስመር ትንሽ ቢስተካከል አይሻልም ወይ ሲል ጠየቀው። አማኑኤል ፈገግ አለና ብሩሹንና ቀለሙን ለሰውየው ዘረጋለት። እባክዎን በእርስዎ እይታ ትክክል የሚመስለውን ያድርጉት አለና ቀረበ ወደሱ። ሰውየው ደነገጠ። ብሩሹን ለመቀበል እጁ ተንቀጠቀጠ። እኔ ሳሊ አይደለሁም፣ ዝም ብዬ አስተያየት ለመስጠት ያህል ነው ብሎ ይቅርታ ጠይቆ ሄደ። አማኑኤል ለራሱ እንዲህ አለ፣ የሰዎች ትችት ልክ እንደ ጥላ ነው። ፀሐይ ስትወጣ ይረዝማል፣ ስትጠልቅ ይጠፋል። እውነታው ግን አንተ ራስህ የሆንከው አካል ብቻ ነው። ወዳጄ ሆይ በዚህ ታሪክ ውስጥ የምንማረው ትልቅ ቁም ነገር አለ። ብዙ ጊዜ አዲስ ነገር ስትጀምር፣ ስራ ስትሰራ ወይም ህልምህን ስትከተል ልክ እንደ አማኑኤል በቀይ ቀለም ሊሰርዙ የሚሞክሩ ሰዎች አይጠፉም። አይሆንም ይሉሃል፣ ስተት ነው ይሉሃል፣ አትችልም ይሉሃል። ነገር ግን አስታውስ፣ መተቸት የሚቀላቸውና መፍትሄ መስጠት የማይችሉ ሰዎችን አትስማ። ስራህን ለማስተካከል ብቃቱ የሌላቸው ሰዎች ስራህን እንዲያፈርሱት አትፍቀድላቸው። ጉዞውን ቀጥል፣ ጥበብህን አሳድግ። ምክንያቱም ዓለም የሚታወሰው ታሪካቸውን የሰሩትን እንጂ በሰው ስራ ላይ ስተት የቆጠሩትን አይደለም። አማኑኤል አሁን ስመ ጥሩ ሳሊ ሆኗል። ነገር ግን ስሙ ከመግነኑ በላይ በውስጡ ያገኘው ሰላም ትልቁ ሀብቱ ነበር። አንድ ቀን መምህሩ ወደ ስቱዲዮ መጡና ስዕሎቹን እየተመለከቱ ሳለ አማኑኤልን አንድ ጥያቄ ጠየቁት። ልጄ ሆይ አሁን በሰዎች አስተያየትና በትችት መካከል ያለውን ልዩነት ተረዳህን? አሉት። አማኑኤል ብሩሹን አስቀምጦ መለሰ። አዎ መምህር ሆይ፣ ትችት ብዙ ጊዜ የሰዎችን ማንነት ነው የሚገልጸው፣ ስራዬ ግን አይደለም። አሁን ሰዎች ጥሩ አይደለም ሲሉኝ ለምን ብዬ አልጨነቅም። ይልቁንም አስተካክለው ስላቸው የሚሰጡኝን ምላሽ እጠብቃለሁ። አብዛኞቹ ዝም ይላሉ፣ ጥቂቶቹ ግን በእውነት ይረዱኛል። እውነተኛ ወዳጆቼ እነማን እንደሆኑ ያወቅኩት በዚያ ነው ብሎ መለሰላቸው። መምህርም አክለው እንዲህ አሉት፣ ትክክል ነህ። ነገር ግን አንድ የመጨረሻ ምስጢር አለ። በሕይወት ትልቁ ተችህና ትልቁ ሀያሲህ ሰዎች እንዳይመስሉህ። ትልቁ ተችህ አንተ ራስህ ነህ። ሰዎች በቀይ ቀለም ምልክት ሲያደርጉብህ መጎዳትህ በውስጥ ስላለ የራስህ ጥርጣሬ ነው። ሰዎች አትችልም ሲሉ የሚሰማ አንተ ራስህ እውነት አልችልም ይሆን ብለህ ስለምታመነታ ነው። ያንን የውስጥን ድምፅ ካላሸነፍክ የውጭን ድምፅ ማሸነፍ አትችልም። አማኑኤል ይህንን ምክር በልቡ መዘገበው። አማኑኤልም ለተከታዮቹ እንዲህ ብሎ መከራቸው። መጀመሪያ ላይ ስዕሌን አደባባይ ሳወጣ የሰዎችን አድናቆት እፈልግ ነበር። አድናቆት ሲጠፋ ግን እኔነቴ አብሮ የጠፋ መሰለኝ። ዛሬ ግን የምነግራችሁ አንድ ነገር አለ። ዓለም የምትሰጣችሁን ቀለም አትቀበሉ። ዓለምን ግን በእናንተ ቀለም ቅባት። እናንተ የምትፈጥሩት ነገር ዋጋው የሚወሰነው በሰዎች መተያ ሳይሆን እናንተ ለነዛ ነገር በሰጣችሁት ዋጋ ፍቅር ነው። ተቺዎች ሁሌም ይኖራሉ፣ ታሪክ ሰሪዎች ግን ጥቂት ናቸው። እናንተ ከየትኞቹ ናችሁ?
ይህ ታሪክ ለአማኑኤል ብቻ ሳይሆን ለእያንዳንዳችን ነው። ምናልባት ያንተ ስዕል ንግድህ ሊሆን ይችላል፣ ትምህርትህ ሊሆን ይችላል፣ ወይም ደግሞ የጀመርከው አዲስ የዩቲዩብ ቻናል ሊሆን ይችላል። ሰዎች በምታደርገው ነገር ላይ ቀይ ምልክት ሲያደርጉብህ አትቆጣ። ዝም ብለህ ብሩሽን ስጣቸውና አስተካክቱት በላቸው። ያኔ እውነታው ይገለጣል። አብዛኛው ሰው የመናገር እንጂ የመስራት ብቃት እንደሌለው ታያለህ። ዛሬውኑ ያቆምከውን ስራ ጀምር። በሰዎች ብሩሽ መሳልህን አቁምና የራስህን ህይወት በራስህ ቀለም መሳል ጀምር። ስላዳመጣችሁኝ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ።